ኦልሶ የሚለውን አሁንም ደግሜ አላሱ ናውጣ ጅቢላስ ብሏል። በሩቅ ልከት ምግቤት ስመጣለ አላሶ መጣ ወረንጭላ ብሎኝ ሲወጣ አማርኛ አስተማሪ መጣ። እንዴ ቲቸር ከሌ ያለው አቤት አለው። እንግሊዝኛ አስተማሪ ማለት ነው። ለምንድነው ይሄ ልጅ ውርንጭላ ብለህ የምሰርበው? ውርንጭላ ብለህማ መሳደብ የለብህም። እንግሊዝኛ አስተማሪ ዞር ብሎ ለምን ብሎ ጠየቀው። እንዴ ይሄ እኮ ሲያድግ ነገ ትልቅ አህያ መሆን የሚችለው ልጅ እንዴት ውርንጭላ ብለህ ትሰርበዋለህ? ሲውዝን ካናል ማን ነው የከፈተው? ማን ይክፈተው ማን ይዝጋው? እኔ የማውቀው ታሪክ የለም ማለት ባወጣው ማን እንደከፈተ ምንም ሊመጣልኝ አልቻለም። ሁለት ጊዜ በጎማ ይለኛል። ይኸው እዚህ ጋር ማለት የማይታከክ ቦታ በጎማ እየዘለልኩኝ ሄድኩኝ ያለ እየዘለልኩኝ ታኝ ቦታ ማለት ነው። እንደደረስኩ እናቴ እኔ መንከባከብ ጀመረች። ምን ሆና ነው ልጄ? አስተማሪ መጥቶ ነው እንዴ? ምን ያናፋረቀሃል? አስተማሪ አባትህ አስተማሪ ቢመታ ምን ችግር አለው? ለመሆኑ ምን አድርገን ይመታ? እናቴ ደጋገመች አለ ጥያቄው። ለመሆኑ ለምንድን ነው የመታ ንገረኝ። አይ እሱማ የሲውዝን ካናል ማን የከፈተው ብሎ ሲጠይቀኝ እኔ ልመልስ አልቻልኩም። ባስበው ሊመጣልኝ አልቻለም። የድሮ እናቶች ብልሃተኞች አሉ። ዞር ብላ አይ ልጄ ይሄ እኮ ቀላል ነው አለችው። እንዴ እናቴ ታውቂው ነበር እንዴ አላት መልሱ። ምናልባት እኮ አንተ የኔን ቤት መሶብ መክፈት የለመድክ የሲውዝን ካናል እኮ አንተ ይሆናል የከፈከው ብላ እርፍ አለ።